ዓለም ለሁላችን አንድ አይደለችም። ለአንዳንዶቻችን ደስታ፣ በሌላ በኩል ደግሞ ሐዘን ውስጥ ሁላችንም በተለያየ ጊዜ እንገባለን። ግን በምንም አይነት ሁኔታ ውስጥ ብንሆን ለማንም ማጋራት የሌለብን የህይወት ክፍሎች አሉ። ታላቁ ሳይንቲስት አልበርት አንስታይን ከህይወት ልምዱ በመነሳት ለማንም ማካፈል የሌለብን ትልቅ የህይወት ሚስጥር ስሎች አስቀምጧቸዋል። አንደኛ፣ ችግርህን ለማንም አታጋራ። ልብ ሲጨነቅ የሚሰማ የሚረዳህ የለም። በችግሩ ስትሆን አንተን ለመስማት የሚፈልግ አንዳች አታገኝም። ነገር ግን ራስን ተመልከት። አንዳንድ ችግሮችን ዝም ብለን ማሸነፍ አስቸጋሪ ነው። ነገር ግን ሁሉንም መናገር አይጠቅምም። ምንም እንኳን ችግርን መናገር ለጊዜው ችግራችን የቀለለ ያክል ይሰማናል፣ ነገር ግን ችግሩን ከመፍታት ይልቅ ሊያወሳስብብን ይችላል። ምን መሰላችሁ? ችግራችሁን በምትናገሩበት ጊዜ 70% የሚሆኑት በችግራችሁ በውርቀታችሁ ይደሰታሉ። 20% የሚሆኑት ደግሞ ጭራሽ ግድ አይሰጣችሁም። ችግራችሁን ስታወሩ እንኳን እንድትጨርሱ እድል አይሰጧችሁም። በመካከል ሌላ ወሬ ጣልቃ በማስገባት ያቋርጧችኋል። ያማላ ምናልባትም 10% የሚሆኑት ሊጨነቁላችሁ ይችላሉ። ጭራሽ የሚጨነቁልን የሌለን ጥቂቶች አይደለንም። ችግራችን አውርተን የሚረዳን ሰው እንደማጣት ህመም የለም። ችግራችሁን ስታወሩ በቃ ለፍላፊ አያልፍልን ልትባሉ ትችላላችሁ። ያ ደግሞ በእንቅርት ላይ ጆሮ ገድፍ እንደሚባለው ጭራሽ ችግራችሁን ያብሳል። ስለዚህ የቱንም ያክል ችግር ውስጥ ብትሆኑ ለራሳችሁ ፕሮፌሽናል መፍትሄን ፈልጉ። ህመም ከሆነ ሐኪምን፣ የአእምሮ ችግር ከሆነ የስነ ልቦና ባለሙያ ቢሆን ይመከራል። ሁለተኛ፣ ማሳካት የምትፈልጉትን። ምናልባትም ያንተ ህልም የሌሎች ቀልድ ነው። ምናልባትም ያንተ ስራ የሌሎች ሳቅ ነው። የሆነ ቀን የሆነ ሰዓት በሆነ ቦታ መጨረሻው ጋር ስትደርስ ያው ማንም መሆን ትፈልግ እንደነበር ያውቃሉ። ማሳካት የፈለከውን ነገር ከሰማይ አምላክ ውጭ ለማንም አታሳውቅ። ማሳካት የፈለከውን ነገር የሚነገር አይደለም የሚታይ እንጂ። ራስን ውደድ፣ ትጋ፣ ዝም በል። እናም በውስጥ የምትደርስበትን ነገር በዝምታ የሚደንቅ ውጤት ስጠው። ስለዚህ አላማችሁን፣ ፍላጎታችሁን፣ በህይወታችሁ ልታሳኩት የምትፈልጉትን የትኛውንም ነገር ለማንም አታጋሩ። ሶስተኛ፣ የስኬት ምስጢር። ይህ ማለት ሌሎችን አትረዳም ወይም አታበረታታም ማለት አይደለም። ነገር ግን ለስኬትህ፣ ለለውጥህ ያደረሱ እነዚህ ምስጢሮችህ ማካፈል የሚመከር አይደለም። ነገር ግን ይህ እንደ ስኬት ይወሰናል። አራተኛ፣ ገቢያችሁን አታሳውቁ። በወር በአመት የምታገኙትን ገቢ ለማንም ማሳወቅ የለባችሁም። ምክንያቱም ያነሰ ቢሆን እንዴት እየኖረ ነው፣ ችጋራም የመሳሰሉትን ትባላላችሁ። ቢበዛ ደግሞ ያው ታውቁታላችሁ። ጥሎብን ሀሪፍ ነገር ሲኖረን ከመናፍስት አሰራር ጋር ማገናኘት እንወዳለን። ያ ማለት ድሮ ጠንቋይ ቀልቦ አሁን ደግሞ ኢሉሚናንቲ ነው ይባላል። ዘወንድነት ደግሞ ራሳችን ያጠፋናል። ገቢያችን መናገር ማለት ዋጋችሁን እንደተናገራችሁ ቁጠሩት። አምስተኛ፣ የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ የሚፈጠረው ልክ እንደ ሰውነት ነው። የቱን የሚያክል ከቤተሰብ ጋር ያለን ቅርርብነት መጥፎ ቢሆንም የቤተሰባችሁን ችግር ለማንም ማጋራት የለባችሁም። አንዷ ጣት ገማሽ ተብላ ተቆርጣ ትጣልም እንደሚባለው ቤተሰብ ምንም ቢሆን ቤተሰብ ነው፣ አንተዋውም። የቤተሰባችን ችግር እንደ ቤት ዕቃ ነው። ስለዚህ በምንም አይነት ሁኔታ ውስጥ ብንሆን የቤተሰባችን ችግር ለማንም ማካፈል የለብንም። በመጨረሻም አንዳንድ ጊዜ ምን እንደምንሰራ በምን እንደምናልፍ አትናገሩ። በሚስጥር መንገድ መንቀሳቀስ ከቃል ይልቅ የበለጠ ኃይል ነው። አንዳንድ ነገር ለሰው ማስረዳት አይደለም፣ ለራሳችን መረዳት ነው። የቀረውን በአጭሩ ለማንም ማጋራት የሌለብን ሲል እንደዚህ አስቀምጧቸዋል። እናንተስ ትስማማላችሁ? ከተመቻችሁ ላይክ፣ ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰብ ይሁኑ። መሲ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን።